ጀማሪ ሞንክ ነባር መካኒክ የሞተር የአበታተን ሂደቶችን ማወቅ አማራጭ ሳይሆን ግዴታ ነው። ምክንያቱም የሚጠቅምህን ከን ስለማታውቀው ነው። በዛሬው ቪዲዮ ሞተር ስንፈታ የምንከተላቸው ሙሉ ሂደቶች በዝርዝር እናያለን። መፍታት ምን ጀምረው ከኢግኒሽን ኮይል ወደ ስፓርክ ፕለግ ወይንም ወደ ካንዲል ላይ የሚሄደውን ይህን ሃይቴንሽን ኬብል የሚባለውን ከካንዲላው ጋር አንድ ላይ በመንቀልና የኢግኒሽን ኮይሉን ብሎክ በመፍታት ነው። በመቀጠል ካምሻፍት ፖዚሽን ሴንሰሩንና ኬብሎችን እንፈታለን። ኢንቴክ ማኒፎልዱንና ሌሎችን ክፍሎች በቀላሉ ለመፍታት እንዲያስችል የዘይት ዲፕስቲኩንና የማቀዝቀዣ መስመር ሆዙን ትነቅላለህ። ማኒፎልዱን ከመፍታት በፊት እላዩ ላይ ያሉትን ኮምፖነንቶች እኔ ትሮትል፣ የትሮትል ፖዚሽን ሴንሰር፣ አክቹዌተር፣ ሸተር ቫልቭ፣ ሶሎኖይድ ቫልቭ፣ ቫሪያብል ተምበል ሸተር ቫልቮችንና ሴንሰሮችን እናገኛለን። ጊዜ ለመቆጠብ ያክል ሁሉንም በኢንቴክ ማኒፎልድ ላይ ስለሚገኙ ማኒፎልዱን ትፈታለህ። ከሞተሩ የሚወጣ የሞቀ ውሃ በዚህ ሆዝ አማካኝነት ወደ አውትሌት ፖርት ቦታ ይመጣል። በዛውም በኢንጂን ኩላንት ቴምፕሬቸር ሴንሰሩ ጋር በማለፍ ወደ ራዲያተር ይገባል። ለመፍታት እንዲቀለ የኢሲቲ ሴንሰሩን እዛው ትፈተህ አውትሌቱንም የኢጃር ቫልቭኑም ከነጋስኬታቸው ታወጣለህ። ቀጥለም በስተግራ በኤግዞስት ማኒፎልድ ላይ ያለውን ሺልዱንና የኤግዞስት ማኒፎልድን ከነጋስኬቱ ታወጣለህ። ተመልሰም የፊውል ኢንጀክተር ወይንም ኖዝልና የፊውል ፕሬሸር ሬጉሌተር የሚይዘውን ፊውል ሬል ወይንም ኮመን ሬል በመፍታት በዛውም ኖዝሉን ታወጣለህ። ዝቅ ብለም መጀመሪያ ኖክ ሴንሰሩን ከዛም ተርሞስታቱን ደግሞ ከነፍሬሙና ጋስኬቱ ፒሲቪ ቫልቭንም እንደዛው ትፈታለህ። አሁንም ትንሽ ዝቅ ብለ ስታርተር ሞተሩን የዘይት ሴንሰሩንና ፊልትሩንና ፊልትሩ ሚዘውን አዳፕተር ወይንም መደቡን ትፈታለህ። ቀጥለ ወደፊቱ ትሄድና ይህንን በቀይ ቀለም የሚታየውን እንዲወጠር ያደረገውን ቴንሽነር ፑሊ ወይንም መወጠሪያውን ካላላህ በኋላ ሙሉ ቺንጋውን ወይንም ቤልቱን ታወጣለህ። መጀመሪያ የዋተር ፓምፕ ፑሊውንና ሚይዘው ሙሉ መደቡን ከዛ የኤሲ ኮምፕረሰሩን ከፍ ብለህ ደግሞ የመሪ ፓምፑን ከነቋቱ ትፈታለህ። ከዛም ተመልሰ አስቀድመ ኦልተርኔተሩን መወጠሪያውን አይድለር ፑሊውንና ክራንክሻፍት ፖዚሽን ሴንሰሩን ትነቅላለህ። ወደ ኋላው ደግሞ ትሄድና የፒሎት ቤሪንጉንና ሙሉ ፍላይ ዊሉን ወይም ቮላኑን ትነቅላለህ። ከውስጥም ያለውን ከቨር ከነሲሉ ትፈታለህ። የታይሚንግ ቤልቱን ለመውጣት መጀመሪያ የሲሊንደር ሄድ ከቨር ወይንም ኮፐር ኬውን ከፊቱ ከስር ደግሞ የኮሎን ፑሊውንና የታይሚንግ ድራይቭ ከቨሩን ከሲሉ ጋር በየተራ ስትፈታ ታይሚንግ ቤልቱን ታገኛለህ። እዛውም ቤልቱን ደግፎ የሚይዙትን እነዚህን ሁለት የቼን ጋይድና አንድ መወጠሪያ ሲገኙ መጀመሪያ ይህም መወጠሪያውን አላልተህ ሁለቱም ጋይዶችና የታይሚንግ ቤልቱን ታወጣለህ። ዝቅ ብለም የክራንክ ሻፍትና የኦይል ፓምፑን ጥርሶች ለማውጣት አሁንም በድጋሚ እነዚህን ሁለት ጋይዶች አላልተህ ከፈታቸው በኋላ ሰንሰለቱን አውጥተህ ሁለቱንም ስፕሮኬት ጥርሶች ማውጣት ትችላለህ። ከስር የዘይት ቋጡን ወይንም ሶቶ ኮፖን ፈተህ ካወጣው በኋላ ከውስጥ የዘይት ፓምፑንና ዘይቱን ወደ ፓምፕ አጣርቶ የሚያስገባውን ኦይል ፒካፑን ከነ ፖምባው ትፈታለህ። ከላይም ሲሊንደር ሄዱን ወይንም ቴስታታውን ከሲሊንደር ብሎኩ ጋር የሚያያይዙትን 10 ብሎኖች ትፈታለህ። ከዛም ጋስኬቱን ካነሳ በኋላ ከስር የክራንክ ሻፍቱን ወይንም ኮሎን የሚደግፈውን ቤሪንግ ካፕ ስታወጣው የቀሩትን ፒስተን ኮኔክቲንግ ሮድ ወይንም ቤላ